السلام عليكم ورحمة الله وبركاته. دنا يتكبراتو من العالم የምትገኙ ሙስሊም ወንድም እህቶቼ እንደምን ከርማችኋል? አሁን የምንገኘው በሜክሲኮ በተባረክ መስጂድ ቅጥር ግቢ ውስጥ ነው። እንደሚታወቀው እንግዲህ ይህ መስጂድ በርካታ አዲስ አበባ መስጂዶች የማስፋፊያ ጥያቄ ከቀረበባቸው መስጂዶች መካከል ዋነኛውና አንዱ እንደሆነ ይታወቃል። ግን ደግሞ እንደሚታወቀው በቅርብ ሂደት ከመንግስት አካላት ጋር እንዲሁ በመነጋገር በጠረጴዛ ዙሪያ ጉዳዮችን አንስቶ መንግስት በሚያውቀው ልክና መጠን ወይም ደግሞ ወረዳው በሚያውቀው መንገድና ሁኔታ ታጥሮ እንደነበረ ይታወቃል። እንግዲህ ይህንን የሙስሊሙ ማህበረሰብ ሀብትና ንብረት ዕውቀት የወጣበትን ይህንን የመስጂድ ቅጥር ግቢ ጥሶ በመግባት ከሌሊቱ 6 ሰዓት ጀምሮ ወንብድና በተሞላበት መንገድና ሁኔታ ህጋዊ ማንነት ባላቸው ሰዎች ግን ህገወጥ የሆኑ ሰፊ የሆኑ ተግባራቶች ተከናውረዋል። እንግዲህ እንደምትመለከቱት አጥሮች ፈርሰዋል። የመስጂዱ መገልገያ የተለያዩ ቢሮዎች ፈርሰዋል። ስለዚህ ይሄ በጣም በሚያሳፍር መንገድና ሁኔታ የተከሰተ ነገር ነው። እጅግ ያሳፍራል። የመንግስትን ካባ የለበሳችሁ ህግን አስከብራለሁ የምትሉ ወገኖች ስለምን ሌሊትን መረጣችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ምን ዓለም የምትገኙ ኢትዮጵያውያን ሙስሊሞች እንደምን ከርማችኋል? እንግዲህ የኢትዮጵያን ሙስሊሞች የሃይማኖት መብት ጥሰት ጉዳይ በተለያዩ ዘመናት ከለሩን ቅርጹን እየቀየረ ዛሬ ላይ ደርሷል። ዛሬ ኢትዮጵያን ሙስሊሞች ላይ ከባድ ግፍ የተፈጸመበት ቀን ነው። እሱም እንግዲህ በሜክሲኮ በሚገኘው የተባረክ መስጂድ ላይ ፈረሳ ህገወጥ የሆነ ፈረሳ የህግ ሽፋን የሌለው ግን በህጋዊ ሰዎች መሪነት የተከናወነ ወንብድና ተፈጽሞበታል ኢትዮጵያን ሙስሊሞች ላይ። እንግዲህ ይሄ ቦታ እንኳን እንደው በህገ ወጥ መንገድ እንኳን ታጠረ የሚል እንደው ናሬሽን ቢኖር መንግስት በአግባቡ በጠፍ ፀሐይ ነገሮችን ያስተካክላል እንጂ እንዲህ ሰዎች ሲተኙ ጠብቆ እዛ ውስጥ የሚገኙ ሰዎች በአግባቡ ለሰዎች መረጃ እንኳን እንዳያደርሱ ስልካቸውን ነጥቆ ለሰዓታት አግቶ አስቀምጦ እጅግ ወንብድና በተሞላበት እጅግ ነውርን የተላበሰ ተግባር ተፈጽሟል። ይህ ሲሆን ክብርት ከንቲባ ቦታው ላይ ነበሩ። በጣም በሚያሳፍር ሁኔታ እንቅልፋቸውን አጥተው ከተማን ያለማሉ ምንላቸው ከንቲባችን እንቅልፋቸውን አጥተው የሙስሊሞችን መስጂድ ሲያፈርሱ አድረዋል። ከሁለት ቀን በፊት አካባቢው ላይ መተው ቦታውን አይተው ሙስሊሞች ጥሩ ሰሩ በሚል ፎቶ ጭምር አንስተው አካባቢው ላይ ያላችሁ ልማትን በዚህ መንገድ ፈጽሙ ብለው የሄዱት ክብርት ከንቲባ ዛሬ ሐሳባቸውን ይሁን ምን ቀይረው እንደሆነ አይታወቅም። እንግዲህ ቀጥ ብለው መተው በሳቸው መሪ ሰጭነት አካባቢው ፈርሷል። መስጂዱ ፈርሷል። የመስጂዱ አጥር ፈርሷል። የኢቲሞች ማደሪያ ፈርሷል። የኮሚቴው ቢሮ ፈርሷል። በርካታ የመስጂዱ ንብረቶች ላይ አስፈላጊ የሆነ ህገወጥ እርምጃ ተወስዷል። ለምን? የትኛው ቤተ እምነት በዚህ ልክ የሚደፈረው? የትኛው የቤተ እምነት ነው በዚህ ልክ በሌሊት ተመቶ ንብረቱ ሐሴቱ ጥሪቱ በዚህ ልክ የሚወድመው? አይተናናውቅ። ሙስሊሙ ሲባል በቀን 50 መስጂድ የሚፈርስበት በስናይፐር በየአቅጣጫው ሙስሊሙ ከርቀት ተተኩሶ የሚገደልበት አካሉ የሚጎርልበት ሙስሊሙ በማናለብኝነት ከተራ የሰፈር ደንብ አስከባሪ ጀምሮ እስከ ላይኛው የጸጥታ መዋቅር ድረስ ተረባርበው የሚወጭቁት የሚበሉት ሙስሊሙን ነው። ዛሬ ተባረክ መስጂድ ላይ ያየነው ጉዳይ ይሄ ነው። እንግዲህ ህገወጥ ተግባር ተፈጽሞ በሌለበት ተጨባጭ ለ20 ዓመታት ያክል ቦታው ላይ ያስቆጠረው ይህ ተባረክ መስጂድ ማስፋፊያ ጠይቆ ምላሽ እንሰጣለን ተብሎ ነገሩ በስክነት እየተየባለበት ተጨባጭ ለሊት 6 ሰዓት ላይ መጥቶ እንዲህ አይነት አላስፈላጊ ወንብድና ያውን በመንግስት አካላት ያውን በትልልቅ የመንግስት ስልጣን እርከን ላይ በሚገኙ ሰዎች መሪነት ከከንቲባ ጽፈት ቤት ጀምሮ እስከ ወረዳ አስተዳደር ድረስ የፌደራል ፖሊስን ጨምሮ የአዲስ አበባ ፖሊስን ጨምሮ የክፍለ ከተማው ደንብ አስከባሪን ጨምሮ በዚህ መልኩ ተደራጅቶ የመስጂዱን አካላት እስኪወጡ ጠብቀው ሰዎች እስኪተኙ ጠብቀው አዳሩን ሲያፈርሱ አደሩ። ተመልከቱ ወንብድና። ይህ ተግባር የፈጸማችሁ የትኛውም የመንግስት አካል አስፈላጊውን የሆነ እርምት በመውሰድ የሙስሊሙን ጥያቄ ተመልሱ ዘንድ አሁንም እንጠይቃለን። ካልሆነ ከዚህ በፊት ሲሆን እንደነበረው የትኛውም መስጂድ በስጦታ አልተሰጠንም ኢማ ደማችንን ከፍለን ሰዎች ሞተው በድርድር መስጂዶች ተሰጥተውናል ወይም በገንዘቦቻችን ገዝተን ያስፋፋ ነው እንጂ
በተለየ መንገድና ሁኔታ መንግስት ለሙስሊሙ የዋለው ወለታ የለም በተለየ በሚባል ልክ እርግጥ ነው አንዳንድ ነገሮች ኖሩ ይችላሉ እርግጥ ነው ይኖራሉ አንዳንድ ነገሮች የሉም ብሎ መካድ ባይቻል ስለዚህ መስጂዶች በቆሙ ቁጥር የግድ የሙስሊሞች ደም መፍሰስ አለበት የሚል ብሂል ያለው በየዘመኑ ከለሩን ቀይሮ የመጣ የመንግስት አመራር ካለ ሊጸዳ ይገባል እኛ አሁን ምን ጠይቀው በሰላማዊ መንገድ እንደ ተበዳይ ጉዳዮችን ሳናሽሞናሞን ረመዳን በመጣ ቁጥር እየሰበሰባችሁ አፍጥር የምታበሉን አይነት ሰዎች ብቻ አይደለም እንዲያርጋችሁ እንዳታስቡ እኛ በሀገራዊ ሁለንተናዊ ጉዳዮች ላይ ንቁ ተሳታፊ የሆነን ገንዘብ ሲያስፈልግ ገንዘብ ደም ሲያስፈልግ ደም ክብር ሲያስፈልግ ክብራችንን ለሀገራችን የምንሰጥ ኢትዮጵያውያን ሙስሊሞች ነን ይሄን በከፈልን በጎንዮሽ ግን እኛ ጋር የሚመጣው ነገር እጅግ ያሳፍራል በጠፍ ለሊት ሰዎች በተኙበት ምን አይነት የህግ ማስከበር ነው ስለምንስ በቀን ማድረግ ፈራችሁና ይሄንን ለምን በቀን መታችሁ አላፈረሳችሁት ህጋዊ ስላልሆናችሁ ነው በህጋዊ ልብስ ካባ ውስጥ የውንብድና ተግባር የፈጸማችሁ የመንግስት አካላት በአግባቡ ጥፋታችሁን እንድታርሙ እንጠይቃለን ዛሬ በቃ መግለጫዎቻችሁን አይተናል ብዙ ጉዳዮች ሲገጥሟችሁ መግለጫ ያወጣችሁ ነው መግለጫዎቻችሁ የወስከው ዛሬ መቼም አንድ 16 ሙጀለድ ይሆናል ሐቂቃ ማለት ቢጠራቅም ስለዚህ አንድ ነገር ላቅልላችሁ አሁን የኢትዮጵያ ሙስሊም ከናንተ የሚፈልገው ነገር ወይ አላወቃችሁትም ስለሆነ በቃ ልንገራችሁ ምን ፈልገው ከዚህ በፊት የፈረሱ መስጂዶችን እንደው በቃ በተባረክ መስጂድ ጉዳይ ለምሳሌ አሁን ከመጅሊሱ ምን ፈልገው አንድ ነገር ልንገራችሁ አንድ ነገር ነገ ሰኞ ነው ምናልባት አሁን ስለመሸ ቪዲዮም ከመሸነ የተቀረጸው ምናልባት ማክሰኞ የኢትዮጵያ ሰላም ወዳድ ሙስሊም ማህበረሰብ በሜክሲኮ አካባቢ በሚገኘው ተባረክ መስጂድ ላይ ለሊትን ወይም ጨለማን ተገና አድርጎ በደረሰው የመስጂድ ፈረሳ ጉዳይ መስጂዱን ወደ ነበረበት ለመገንባት ህዝበ ሙስሊሙ በሰላማዊ መንገድ የዙሁር ሰላቱን ሜክሲኮ በሚገኘው ተባረክ መስጂድ ይስገድ በቃ ይሄን ነው ይፈልገው ነገሩን ሳቀልላችሁ ማለት ነው والله ከናንተ ምንም መግለጫ ምናምን ማላገጫ ሆንን በመግለጫው ምክንያት ብዛት ተቋሙ እድር ቤት ሆነኩ እንዴ በቃ ማለት ወይኛና እኛ ምን ፈልገውን ያላወቃችሁት ህዝቡ አታውቁትም በቃ ምን ፈልገው ይሄን ነው በቃ ለምንድነው ሞገሳችሁን በዚህ ደረጃ የምታጡት ለምንድነው ይሄ ሁሉ የአንዲትን ሀገር ግማሽ ማህበረሰብ እንዲናቅ ግማሽ ህዝብ እንዲናቅ የምታደርጉት ማት ይሰለቻል እኮ ወላሂ በቃ ይሰለቻል እየደወልን ነው ባለ ድርሻ አካላት ባለ ድርሻ አካላት ጭራሽ ደግሞ አሁን ያፈረሰው እንትን በህግ ይጠይቅልን እንጠይቅልን ማንንም ይጠይቀው የመጣው ደንብ ሊያፈርስ አጅቦት የመጣ አዲስ አበባ ፖሊስና ፌደራል ፖሊስ ከጸጥታ ቢሮ ሰው መጥቶ ከከንቲባ ቢሮ ሰው መጥቶ ያፈረሰውን ጉዳይ ማን ነው ማን ይጠይቅልን መጠየቅ ከተፈለገ ምትጠይቀው እኮ የወረዳው ደንብ መቼም ያለነሱ አይፈርስም አይደል የወረዳውን ደንብ እኮ መክሰስ ነው ፍትም ይገኝ ከሆነ በህግ ይጠይቁልኝ ማን እንዲጠይቅልን ነው አረ ድራማውን ተውት በአላህ ድራማውን ተውትና አሁን ቅድም ያልኳችሁ የለም በቃ ጥሩን ዙር ስገዱ በሉን እንምጣ ሰግደን በሰላማዊ መንገድ በሰላም መተን አጥረን በሰላማዊ መንገድ እንወጣለን በሉን ይሄን ስትሉን ሞት ሊሆን ይችላል አይደል والله እኔ ዝግጁ ነኝ ዱላ አላሁ አክበር እስር ነው ምን ችግር አለው እንደ አይነት የውርደት ሐያት ከምንኖር እባካችሁ መጅሊሶች ምን ፈልገው ይሄንን ነው ኑና በግፍ በለሊት ጨለማን ተገና አድርገው ወሰዱባችሁን እርምጃ ለማስተካከል ኑ እንስገድ ዙር በሉን እንምጣ እንስገድ ድሮም እናንተ እኮ አታጥሩም እኮ አስተባባሪ አይደላችሁልኝ ምናጥሮኛን እኮ ህዝቡ ነው የሚያጥረው አይደል በቃ ኑ አስተባብሩ ኑ በሉን እንመጣለን ገንዘብ ከኛ ቆርቆሮ መንጨት ህዝበ ሙስሊሙ ይዞ ይመጣል ችግር የለው አራት ታቃጥሉን በጀሊሉ ሰላም አለይኩም ወራህመቱላሂ ወበረካቱ የተከበራችሁ ይሄ መረጃ የምትከታተሉ በመላው ዓለም የምትገኙ ወንድም እህቶች በያላችሁበት ሰላማችሁ ይብዛ የምገኘው ሜክሲኮ አካባቢ ተባረክ እየተባለ በሚታወቀው ጥንታዊ መስጂድ ነው ኦልሞስት 50 አመት ያለፈው መስጂድ ጥንታዊ ብለን ልንጠራው
ስለምንችል እኔ አሁን የተደወለልኝ ልክ 7 ሰዓት ከሩብ ነው። 7 ሰዓት ከሩብ ላይ ሲደወልልኝ እኔ ቤቴ አስኮ ነው። አስኮ ላይ ሲደወልልኝ ምንድነው ሲል ፌደራሎች እየገቡ ነው፣ ምን ሊያደርጉ ሊያፈርሱ ነው መሰለኝ፣ እኔ እንጃ፣ በሩን ገንጥሎ እየገቡ ነው አሉኝ። ከጧት ጀምሮ የተለያዩ መረጃና ዜናዎችን እየሰማሁኝ ነበረ። ነገር ግን በአካል ቦታው ላይ ከመገኘቴ በፊት ምንም ከማለት ተቆጥቤያለሁ። ዛሬ አሁን በአላህ በፈቀደው መንገድ እዚህ መጥቼ ነገሮችን ዞር ዞር ብዬ በአይኔ የተመለከትኩትን ነገር እና እውነተኛውን ነገር ነው የምነግራችሁ። ልጆች የአባቱን አህራ ያሉ የሚከተለውና በሌሊት መጥቶ ያፈረሰው አካል የመንግስት አካሎች ናቸው የተባለ ከ4 ከ5 በላይ ዶዘሮችን በማምጣት የፌደራል ልብሶችን በመልበስ እንዲሁም ደግሞ ኮሚቴዎችንና መጅሊስን ሳያማክሩ ምን ሳይሉ በቃ ወንበዴ ነው ላቸው ወደ 11800 ምናምን አካባቢ ካሬ ሜትር የታጠረ ቦታ እንደነበረ የአካባቢው ማህበረሰብ ነገረኝ። የት ነው ቦታው? ይዞታውስ ገደቡስ የቱ ጋ ነው የሚለውን ነገር ለማየት ሙሉ አጥሩን እየዞርኩኝ ስመለከት እጅግ በጣም አዘንኩ። በጣም በተሰራው ስራም አፈርኩኝ። በጣም አሳቃቂ ሁኔታ ነው ያደረጉብን ማለት ነው። እኛ በኔ ሲደርሱ ማለት ነው እኛ ወንጀል አልሰራንም፣ ህጋዊ ቦታ ነው ያለነው። አረጋጉን፣ ቀስ በሉ፣ ወንጀል የሰራ ሰው የለም፣ ይሄ የአላህ ቤት ነው ያልኳቸው። አዋራ ላይ ቁጭ በላሉ። እኔ አዋራ ላይ በምን ታምር አልቀመጥላቸው። ይሄው ወንበር ፈልጌ በወንበር እቀመጣለሁ። ወንጀል አልሰራም፣ ጠባቂ ነኝ። የአላህ ቤት የጠበቅኩ ኃላፊነት አለብኝ። የአላህን ቤት የጠበቅኩ ነው። ሰው ሁሉ ጥሎብኝ ሄዶ ነው ስላቸው በቃ ስልካችን ወሰዱ። ህፃናቶች ከጋሩ አምጥቶ ብቻ ሻይ ቤቷ ላይ ይሄ ነው ብዬ አልላችሁ። ድንጋጤ ራሱ በእንትናችን ላይ ስላለ የሌለ ነገር ነው የተደረገብን። የሌለ ነገር ነው፣ ታይቶ የማይታወቅ ነገር ነው የተደረገብን። ከዚህ ቀደም ረመዳን አልቆ ኢድ ማግስት ላይ አንድ ቦታ ላይ ወደ ጋርመንት አካባቢ የሚገኝ ጃፈር የሚባል መስጂድ ልክ በዚሁ በተመሳሳይ በሌሊት መጥተው የጃፈርን መስጂድ አጥር አፍርሰው የሄዱ አካላት መኖራቸውን አወኩኝ፣ አየሁኝና ተገረምኩኝ። በተመሳሳይ ትላንትና ሌሊት ከስራ ሰዓት ውጪ በሆነ መንገድ መጅሊሱ በማያውቅበት የመስጂዱ ኮሚቴ ምንም አይነት መረጃ ባልተሰጠውና ባልተነገረበት ታጣቂ ኃይሎች መጥተው የተከበረውን የአላህን ቤት አጥር ሙሉ በሙሉ አውድመው፣ በነገራችን ላይ አፍርሰው የሚለው ቃል አይደለም የሚገልጸው፣ አውድመው ሄደዋል። አውድመው ለምን አልክ ካላችሁኝ ከስር የምትመለከቱትን ቪዲዮ ተመልከቱት። 7 ሰዓት ከምናምን አካባቢ ይሆናል የመጡት እና የነበረው ሁኔታ ተኝታችሁ ነበር? ተኝተን ነው በቃ ተኝተን ምንም ሳንረጋጋ ምንም እንደ ኃይለኛ ፓወር ነው የተጠቀሙት። ሰብረው ነው የገቡት ቀጥታ ማለት ነው። ገቡ፣ 3 የለበሱ ገቡ፣ ሲቪሎችም አሉ፣ የታጠቀ አለ። በቃ የሆነ በቃ ድሮ ፊልም ላይ የምናየው አይነት ነገር ነው የተደረገው ያለው። የሚገርም ማለት አገባባቸው በጣም የሚያስጠላ። ህፃናት የለ፣ ሴቶች የለ። ወላሂ የሚገርም ህፃናት በቃ ምንም ልብስ ሳይለብሱ አንጠልጥሎ ነው የወጡት። በቃ ለምን ምንድነው ስንላቸው አይ ከናንተ ጋር ምንም የሚያገናኘው ነገር ምናምን የለም፣ እኛ ስራችንን ሰርተን ነው የምንሄደው፣ ከናንተ ጋር ምንም የሚያገናኝ ነገር የለም። ያ ከጨረሱ በኋላ በቃ ሱቢ ሲለ እንደ ሌባ ነው ጥሎ የጠፉት። ሱቢ ሲደርስ ሰው ሳይመጣ ሮጦ ነው ያመለጡት። አዛን እንላለን፣ ሰላታችንን እንሰግዳለን፣ አዛን ልንል ነው ስናላቸው ግማሹ ከለከለን። እኛ ደግሞ በእንቢተኛ አዛን ስል ጥሎ ነው የጠፉት። የታጠረው ወይም ደግሞ እንዲታጠር የተደረገው በመስጂዱ ኮሚቴ ፍላጎት ወይም በመጅሊሱ ፍላጎት ብቻ ሳይሆን የሚመለከተው አካል ይሄንን አካባቢ ያለው ኤግልስን ጨምሮ የሚመለከተው የመንግስት አካል፣ የወረዳ፣ አጠቃላይ ሁሉም አይተው ተስማምተው የተደረገ ነገር ነው። በሚገርም ሁኔታ አጥሩን ለማጠር የሚያስፈልገው የገንዘብ መጠን ከመስጂዱ አቅም በላይ ነው። እኛም ለመስጂድ ሲባል የማዋጣት አቅማችን ዝቅተኛ ስለሆነ አንገታቸውን ደፍተው የመስጂዱ ኮሚቴዎች ለምነው ይሄ ነገር ማኛንም እናግዛችኋለን ብለው ኤግልስ የሚባለው አካባቢውን እያለማ ያለው ሪል ስቴት በበጎ ፈቃደኝነት የምትመለከቱትን ማጠሪያ ብረት ከማምጣት አልፎ ራሱ በራሱ ገንዘብ አሳጥሮት ሄዷል። ዛሬ ምን ሐሳብ ተቀይሮ ነው ያውም ደብዳቤ ሳይገባ ያውም ኮሚቴውም ይሁን መጅሊሱ እውቅና ሳይኖረው ያውም በዶዘር ይሄንን የመሰለ የሀገር ሀብት ጨፈላልቆ ማፍረስ የተፈለገው? አጋጣሚ ሽንት ልሸናት ወጣሁ። ስንት ሰዓት ላይ? ልክ 7 ሰዓት ላይ መርሃባ ስወጣ ግባ አለ። ፖሊስ ነው።
እንዴት ሽንት ሻሽና ገባለሁ ወይ አልኳቸው። አይ ግባ ሲል አልገባም አልኳቸው። አይኔ ሽንት ሸንቼ ገባለሁ ብዬ ስናገራቸው ግሊዘሩ ተዛ ያፈረሰ መጣ። ቆርቆሮ እየናደ ነው። የናደ ሲመጣ ደነገጥኩኝ። እኔ ልቤን በጣም ደነገጠ። ይህን እንደዚህ እንዴት እንደዚህ ይሆናል ምናምን አልኩና እቤት ውስጥ ስገባ ናውጣ ስልክህን አምጣ አለኝ። ስልክ ሊደውሉ ነው ብሎ ስልኬን አምጣ አለኝና ስልኬን ተቀበለኝ። ከዛም በኋላ ቀጥላለኝ። ይህ እንደኔ ሐሳብ የግለሰቦች ፍላጎት ነው ብዬ አምናለሁ። እነኚህ ግለሰቦች ከዚህ ጉዳይ ላይ ምንድነው የሚያተርፉት? መንግስትና ሙስሊሙን ማህበረሰብ ማጋጨት ነው? የመጣውን በትግል የተገኘውን ሰላም ማደፍረስ ነው? ወይንስ ሌላ ዓላማ አላቸው? ከጀርባ ያለው ነገር ከተጠና እውነት ይሄ ነገር ብዙ የሚጋለጡ ሚስጥሮች አለውና ለመንግስትም ለሚመለከተው አካልም የምንጠይቀው ከዚህ ጀርባ ያለው ማን ነው የሚለውን ነው። በር መንኳኳት አንድ ነገር ነው። በህግ ያለ ነገር ነው። መጡ የኔ ጋር በር የተከፈተው በእግር ነው የተከፈተው። በር በእግር ተከፈተ። በቱታና ጃፖን ነው የተኛሁት። እኔ ሰው የሞተ መሰለኝ። ያንተ በር ነው በእርግጫ የተከፈተው? በእግር ነው የተመታው። በሩን አሁን ማየት ይቻላል። ከዛ በኋላ እኔ ደነገጥኩ። ማብራት ጠፍቷል። ቅድሚያ ማብራት ከቆጣሪ አጥፍተዋል። ራሳቸው ማብራት አጥፍቶ ነው የገቡት። ማብራት አጥፍቶ ገብተዋል። ጫጫታው መጀመሪያ የሆነ ሲጥ የሚል ነገር እየሰማን ነው። እኔ ብቻዬን ያለው። ከዛ በኋላ ውጣ አሉ። እኔ ደንግጫለሁ፣ ተኝቻለሁ፣ ተደናበርኩ። ስልክ አምጣ ተባልኩ። ስልክ የለኝም። ስልክ ሳይለንት አድርጌ ቁጭ አድርጋል። ስልክ ካላመጣ ተባልኩ። ከነ ጃፖኒ አንገቴ ተያዝኩ። ከዛ በኋላ ወጣሁ። ከዛ በኋላ ስልክ ፈልጋ አምጣ ተባልኩ። እንደምንም ፈልጌ ገብቼ ስልኩን ካስቀመጥኩ በጣም ቼክ ከሰጠው በኋላ ተመልሰ ገብታ ልብስ ልበስ ተባልኩ። አንድ ሸሚዝ ለበስኩ። ጫማዬን አደረኩ። ሽፍን ጫማ ማድረግ አይቻልም ተባልኩ። በትክክል አፍርሰው ብረቱን ይዘውት ቢሄዱ እንኳን ሀገር ትጠቀምበት ነበረ። ሀገር የኛም የሌሎችም የሁላችንም ስለሆነች። ነገር ግን የተደረገው ሰዓት እላፊ ነው የመጡት። ከመጡ በኋላ የአካባቢው ማህበረሰብ በመስጂድ ውስጥ ያሉ ኮሚቴዎችንና መሰል አካላትን መተው በማስፈራራትና በማናገር አንድ ቦታ ሻይ ቤት ላይ በመሰብሰብ ከዛ ተመልሰው ሄደው ሌሊት በዶዘር መተው የሚችሉትን ያህል ወስደዋል። የተወሰደውን በቪዲዮ አሁን የምትመለከቱት ነው። ሱፊ ሲደርስባቸውና ህዝብ ሲመጣ ግን የቀረውን መልሰን እንዳንጠቀምበት በምታዩት መልኩ ይሄን የመሰለ ብረት ወረቀት እስኪመስል ድረስ ጨፈላልቀውት ሄደዋል። ለምን? ይህንን ጥያቄ ማጣራት ያለበት የጸጥታ አካል ነውና እባካችሁ የአላህን ቤት አትድፈሩ። የጸጥታ አካላትም ይህንን ያደረጉትን ሰዎች በአስቸኳይ ለፍትህ ታቀርቡልን ዘንድ በአላህ ስም እንጠይቃለን። እኔ ይሄ መንግስት ይህን ይፈጽማል ብዬ አላምንም። ነገር ግን በመንግስት ጓያ ተሸሽጎ የራሳቸው ፖለቲካና የራሳቸው ሃይማኖት ለማስፋፋት እና የራሳቸው አጀንዳ ያላቸው ሰዎች ናቸው ይህን ፈጽሙ ብያለሁ። ስለዚህ መንግስት ለእንደዚህ ሰው መንግስት ከሆነ ማዘጃ ያመጣል። ከዛ በኋላ ፈርሳለሁ ይላል። ማፍረስ መብት አለው። ነገር ግን ምንም ሳያሳውቁን ሳንነጋገር በስምምነት ላይ ከሸዋል በኋላ እንነጋገራለን ብሎ እና ሐጂ ሱልጣን ባሉበት ሊዲያ ጋር የሰላምና ጸጥታ ሚኒስትር ጋር ሄዶ ቀነ ቀጠሮ ተለያይቶ እኛ መሸ ግንባታ ፍቃድና የሰላም የፕላን ስምምነትና የማስፋፊያ ይሰጣል ብለን ስንጠብቅ ወደ ስራ መቼ እንገባለን ነው ሐሳባችን የነበረው ይሄ ነው። ስለዚህ መንግስትም የመንግስት አካልም ቢሆን የአዲስ አበባ መጅሊስም ቢሆን የፌደራል መጅሊስ እነዚህ ሰዎች የሙስሊም ህብረተሰብና መንግስት ሊያጋጩ የሰሩት አጀንዳ ስለሆነ ህግ ፊት ቀርቦ ፍርድ እንዲሰጣቸውና የነሱ ደግሞ ድብቅ አጀንዳ ከጀርባቸው ማን እንዳለ ተከታትሎ እንዲደርሱበትን መልእክቴን አስተላልፋለሁ።